እንኳን ደህና መጣችሁ። ነፍሰ ጡር ሴቶች የምጥ ህመም ሲሰማቸው የሚያስቡት የመጀመሪያው ነገር የህፃኑ መምጣት ደርሷል ማለት ነው የሚለው ነው። ይህ ስሜት በጣም ተፈጥሯዊ ነው። ነገር ግን ሁሉም ጠንካራ የሆድ መኮማተር ልጃችሁን ወደዚህ ዓለም የምታመጡበት የእውነት ምጥ ላይ መሆናችሁን አያሳይም። ያለ አንዳች ምክንያትና በፍርሃት ወደ ሆስፒታል ከመሄድ እንድትድኑ በልምምድ ምጥ ወይንም የውሸት ምጥና በዋናው ምጥ የእውነተኛ ምጥ መካከል ያለውን ወሳኝ ልዩነት ማወቅ አለባችሁ። ይህ የእርግዝና መረጃ ዲጂታል ሚድዋይፍ ኢትዮጵያ ነው እና ዛሬ ልምምድ ምጥ ብቻ መሆኑንና እውነተኛ ጊዜ መቼ እንደሆነ በእርግጠኝነት ማወቅ እንድትችሉ ምልክቶቹን በዝርዝር እንመለከታለን። አራቱን ዋና ዋና ልዩነቶች እንሸፍናለን። ጊዜ፣ ጥንካሬ፣ ቦታና እፎይታ። እስከ መጨረሻው ይቆዩ። ቤት ውስጥ የሚጠቀሙበትን ቀላል የማረጋገጫ ዝርዝር ወይም ቼክሊስት ስለምሰጣችሁ አብራችሁኝ ቆዩ። የውሸት ምጥ የማህፀኑ ማሞቂያ ልምምድ ነው። እነዚህ በእንግሊዝኛው ብራክስተን ሂክስ ምጥ በመባል ይታወቃሉ። ብዙውን ጊዜ መደበኛ ያልሆኑና መተንበይ የማይቻልባቸው ናቸው። አንድ ጊዜ በ10 ደቂቃ ልዩነት፣ በሚቀጥለው ደግሞ በ3 ደቂቃ ልዩነት ሊመጡ ይችላሉ። ህመሙ ብዙውን ጊዜ ቀላል ነውና ከጊዜ ወደ ጊዜ እየጠነከረ አይሄድም። ይህ ህመም አብዛኛውን ጊዜ የቱ ጋር ነው የሚሰማችሁ? በአብዛኛው በፊት ወይም በላይኛው ሆድ ውስጥ ነው። ትልቁ ፍንጭ አቀማመጦን ከቀየሩ፣ ከተራመዱ ወይም ውሃ ከጠጡ ብዙ ጊዜ ይቆማል። የእውነት ምጥ የምንለው ይህ እውነተኛ ክስተት ነው። የእውነት ምጥ 3 የተወሰኑ ባህሪያቶች አሉ። የመጀመሪያው ወጥነት ወይም ኮንሲስተንሲ፣ መደበኛ ናቸው። እርስ በእርስ እየተጠጋጉ ለምሳሌ በየ5 ደቂቃው እና ረዘም ላለ ጊዜ የሚቆዩ ናቸው። ሁለተኛው ጥንካሬ ይኖራል። ከጊዜ ወደ ጊዜ እየጠነከረ የሚሄድ ህመም። ምጡ ሲመጣ ምናልባትም ማውራት ወይም መራመድ ማቆም ሊያስፈልጉ ይችላል። ሶስተኛው የህመሙ ቦታ ነው። ህመሙ ብዙውን ጊዜ ከታችኛው ጀርባ ይጀምርና ወደ ሆዶ ፊት ለፊት ይዞራል። ከሁሉም በላይ ቢንቀሳቀሱ፣ ቢያርፉም ወይም ውሃ ቢጠጡም አይቆምም ወይም አይቀልሉም። እውነተኛው ምጥ የማህፀን በር ለውጥን ይመለከታል እና ያንን ማረጋገጥ የሚችለው ሆስፒታል ውስጥ ያለ ባለሙያ ብቻ ነው። ታዲያ እነዚህ ምልክቶች ካዩ ወደ ሆስፒታል መች መሄድ አለብን? አንደኛ ውሃ ከፈሰሰ፣ ድንገተኛ ፍሰት ወይም መዝረክረክ የምንለው የእንሽርቷ የምንለው ከፈሰሰ። ሁለተኛ ማንኛውም ደማቅ ቀይ ደም መፍሰስ ካለቡ፣ ከተለመደው ነጠብጣብ በላይ የሆነና የሚዝለከለክ ደም የቀላቀለ ፈሳሽ ከማህፀን የሚወጣ ከሆነ። ሶስተኛ 5-1-1 ህግን ከተከተለ ነው። ምጦት በ5 ደቂቃ ልዩነት እያንዳንዳቸው 1 ደቂቃ የሚቆዩና ይህም ቢያንስ ለ1 ሰዓት ያህል ወጥነት ያለው ከሆነ በቀላሉ ከተጨነቁ ወደ ሆስፒታል ለመሄድ ፈጽሞ ያመን። በመጨረሻም ቁልፍ ልዩነቶችን እንከልስ። እውነተኛ የሆነ ምጥ ከሆነ መደበኛና እየጠነከረ የሚሄድ ህመም ይኖራል። በእንቅስቃሴ የማይቆም ከኋላ ወደፊት የሚሰማ ህመም ይኖራል። ሁለቱን ልዩነታቸውን ለማወቅ በቤት ውስጥ ይህንን ምርመራ ያደርጉ። የምጥ ህመም ሲሰማው እነዚህን ይሞክሩ። አንደኛ 2 ትላልቅ ብርጭቆ ውሃ ይጠጡ። ሁለተኛ ለ30 ደቂቃዎች ይተኙ። እነዚህን አድርገው ከጠፋ የውሸት ምጥ ነው። ረፍት ያደርጉ። እየጠነከሩ ከቀጠሉ ቦርሳውን ይዘው ይውጡ። ስለ ምጥሽ ትልቁን ጭንቀትሽ ከታች ባለው አስተያየት አጋሪ። ሌሎች እናቶችም ከአንቺ ተሞክሮ እንዲማሩ አድርጊ። ይህ ቪዲዮ ጠቃሚ ሆኖ ካገኘሽው ላይክ አድርጊ። እንዲሁም ለሌሎች ወሳኝ የእርግዝና ምክሮች ሰብስክራይብ አድርጊ። በሚቀጥለው እንገናኝ።